እና ሻዳ ለመያዝ ዝግጁ ነህ? የባቢሎን ሐዋርያ አዎ ኡስታዝ። ኢንሻአላህ። አሻዱ እኔ አላቅም ራሱ ምን እንደምል አላቅምና እስቲ ጥሯቸው ከተቻለ ጥሯቸው ሁለቱን ኦፓልንና ባቢሎንን ብጠሯቸው ደስ ነው የሚለኝ ቢቻል ኢንሻአላህ። እና ባቢሎን ሐዋርያ አዎ ኡስታዝ። ኢንሻአላህ ሁላችሁም ዱዓ አድርጉለት። ኢንሻአላህ ዱዓ እያደረጋችሁለት አዘዘን ታይም ተክቢራውን በደንብ አቅልጡት። ከዛ አልሐምዱሊላህ በሉ። ላኢላሃ ኢለላህ የሚለውንም ጻፉ በኩል ማለት ነው። ኢንሻአላህ እንግዲህ ሁለት ተርኒንግ ፖይንቶች አሉ። አንደኛው ተርኒንግ ፖይንት ከዚህ በፊት የነበርክበት የተለያየ ስቴጆች አሉ። ክርስቲያን የነበርክበት ከክርስትና ወደ ኤቲዝም ይሁን አግኖቲዝም ይሁን ወደዛ የገባበት 665 አባል የሆንክበት የደመናው አምላክ የሚለየው ከሌሎቹ ከምናውቃቸው የሚለየው ነገር አንድ አምላክ ተብሎ ነገር ግን መንገድ የሚጠርግ ነው። ወደ እውነት መንገድ የሚጠርግ ውስጥ ነበር የነበርከው። በጣም ፖዚቲቮች ናችሁ። ግሩፓችሁ በጣም ደስ ትላላችሁ። በጣም ቅንነት ያላችሁ ናችሁ። ከእውነት ጋር ከተበዳዮች ጋር የመቆም አዝማሚያ ያላችሁ ሰዎች ናቸው። እንደዚህ አይነት ሰዎች ማህበረሰቦች ቢሰልሙ ሰየው ነው፣ ደስ ይለናል። ሂዳያ ባላህ እጅ ነው ማለት ደስ ይለናል። ጥሩ ነገር ለምን ባይሰልሙም እንኳን ግን ፖዚቲቭ ሜንታል አቲቲዩድ ጥሩ ሰዎች ሆነው ጥሩ ጎረቤት ሆነው መኖር ይችላል። እዛ ግሩፕ ውስጥ ነበር የነበርከው። ከዛ በኋላ ደግሞ ይሄ የእስላም ብርሃን መጥቶ የተሻለ ነው ለህይወቴ፣ ቀብርም ሲሄድ አካሌ ከአብራክ የሚወጡት ልጆቼም ቢሆን ያፈራሁት ንብረትም ጥየው ነው የሚሄደው። የገነባሁት በስፖርት ጂም ሰርተ ባይሴክስ ትራይሴፕስ ምናምን ቢሼፕ ምናምን ብለህ የሰራው አካል ጥለህ ነው የምትሄደው። መጨረሻ ላይ የሚሆነው ምንድነው? ያመንከው እምነት የቀራው ቁርአንና የሰራቸው መልካም ስራዎች ናቸው የሚቀር። ይህን ነገር ለማድረግ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህን በብቸኝነት አመልካለሁ። የአምልኮ ሀቅ የሱ ብቻ ነው። በግንባሬ መሬቱን አስነክሴ ሱጁድ አድርጌ ይሄ የዓለማቱን ጌታ አምልኬ እፎይ ማለት እፈልጋለሁ፣ ሰላም ማግኘት እፈልጋለሁ፣ እሱም ማምለክ እፈልጋለሁ ብለህ ቃል ልገባ ነው የምትመጣው ማለት ነው። የላኢላሃ ኢለላህ ትርጉሙ ላኢላሃ ስትል ከአላህ በቀር በሐቅ የሚመለክ አምላክ የለም ብለህ የመጀመሪያው ማፍረስ ነው። የለም ትላለህ። ምን የለም? ኢለላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም እያልክ ነው ያለው። ረሱል ሰለላሁ ዐለይሂ ወሰለም ደግሞ የእሱ መልእክተኛ ናቸው። በእሳቸው ላይ የወረደ ቁርአን የአላህ መልእክት የአላህ ንግግር ነው ብለህ እሳቸው መልእክተኛና ነብይ የአላህ ባሪያ አድርገህ መቀበል ነው። ሌላ ነገር የለውም። እኔ የምለውን ነገር ተከትለህ ትላለህ ማለት ነው። ኢንሻአላህ አሻዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ሙሐመድም የእርሱ ባሪያና መልእክተኛ ነው። ማሻአላህ አላሁ አክበር ላኢላሃ ኢለላህ ሙሐመድ ረሱሉላህ ላኢላሃ ኢለላህ አላሁ አክበር ተክቢር አላሁ አክበር ላኢላሃ ኢለላህ ላኢላሃ ኢለላህ አልሐምዱሊላህ።
በጣም ደስ ብሎኛል። የባቢሎን ሐዋርያ ማሻአላህ። አልሐምዱሊላህ አልሐምዱሊላህ። ክብርና ምስጋና ለዓለማቱ ጌታ ለአላህ ይሁን። በአምላክነቱ ሰውነት ለሌለበት፣ በጥበቃው ላይ እንቅፍ ለሌለበት፣ በድካሙ ላይ በኃያልነቱ ላይ ድካም የሌለበት፣ በጌትነቱ ላይ ባርነት የሌለበት አልሐምዱሊላህ። አንድ ነፍስ ላኢላሃ ኢለላህ ብላ ገመዱን ይዛ ተንጠልጥላ ከዛ ከአፋፉ ላይ ስትወጣ ማየትን የመሰለ ነገር የለም። እኔ ብዙ መናገር አሁን አልችልም። ኢንሻአላህ ሌሎቹ ተናገሩ አዳምጣለሁ። ቀጥሎ ስሚዞ ጃቢር ኢብራሂም ማውራት የምትፈልጉት ነገር ካለ ኡስታዝ አዲስ አለ ለእናንተ መድረኩ ትላለሁ። አልሐምዱሊላህ ማሻአላህ። አይ እኔ በጣም ላይክ አም ሶ ሃፒ አላሁ አክበር አልሐምዱሊላህ። ምን እንዳስደሰተኝ ታውቃለህ? በጣም ትልቁ ነገር ያስደሰተኝ በጣም ነው የምወደው ይሄን ልጅ እና ሲንሴቨር የሆነ ጊዜ ከባቢሎን ጋር ሆኖ አንድ ላይ ስለ መስጂድ ያደረጉት ንግግር በጣም በቃ ማርኮኝ ነበርና ላይክ ፈልገው ነበረ። በጣም እሱን ላገኘው ፈልገው ነበርና መቼ ለታ ከባቢሎን ጋር ስናወራ እንደዚህ ያን ልጅ ማግኘት